ዛሬ ይዤላችሁ የመጣሁት ቶሎ የሚናደዱ ሰዎች 10 ምርጥ ባህሪያት ነው። ከነዛም ባህሪያት አንደኛው ሲበዛ ሰውን ማመን የሚባለው ባህሪ ነው እና ለሰው መኖር የሚባል ባህሪ አላቸው። ሁለተኛ ባህሪያቸው ጮኸውና ተቆጥተው ስለሚናገሩ በብዛት ኃይለኛና ተነጫናጭ ናቸው ይባላሉ። ሶስተኛ ባህሪያቸው ደግሞ ህመማቸውን ደብቀው ይኖራሉ። ሰውን ይረዳሉ፣ ሰው ግን እነሱን አይረዳቸውም። አራተኛ ባህሪያቸው ሲናደዱ ከመናገር ዝምታን ይመርጣሉ። በንዴት ታይም ንግግርን አይወዱም ማለት ነው። አምስተኛ ባህሪያቸው ሲበዛ አፍቃሪ ናቸው። ላፈቀሩት ሰው ደግሞ ምንም ነገር ያደርጋሉ ይሆናሉ። ስድስተኛ ባህሪያቸው ታማኝ ጓደኛ የሚባል የላቸው። እነሱ ግን ለሰው በጣም ታማኝ ናቸው። ጓደኞቻቸው ወደ እነሱ የሚመጡት የሆነ ጥቅም ሲፈልጉና ያ ጥቅም ደግሞ ሲያልቅ ጥለዋቸው ይሄዱና ልባቸውን ስብርብር ያደርጓቸዋል። ሰባተኛ ባህሪያቸው ደግሞ ከስተታቸው አይማሩም። ማለትም የጎዷቸውን ሰዎች ደጋግመው ያምኑና ከዛ በላይ ልባቸው ይሰበራል። ስምንተኛ ባህሪያቸው ደግሞ በጣም ተጫዋችና ሐቃቁን ፊት ለፊት ይናገራሉ። ግልጹን ማለት ነው። ምንም አይፈሩም። ምንም ነገር ውስጥ እንኳን ቢሆን ግልጹን ከመናገር ምንም አይፈሩም። ዘጠነኛ ባህሪያቸው ብቸኝነት ይሰማቸዋል። ማለትም ተደብቀው ያለቅሳሉ፣ ይከፋቸዋል። በጣም መወደው ደግሞ አስረኛ ባህሪያቸው ሁልጊዜ በፍቅር አሸናፊ ናቸው። ምክንያቱም ቅን ልብ ስላላቸውና ይቅር ባይ ስለሆኑ ሁልጊዜ በፍቅር ያሸንፋሉ ማለት ነው።